ሰው ሲሰጥ ተርፎት አይደለም። እኔ አሁን ከተረፈኝ አይደለም የምሰጠው፣ ከሚያስፈልገኝ ላይ ነው የምሰጠው። የተርፎኝ እናንተ እንደምታስቡት የሆነ ምበት ነው ምናምን በቃ ተርፎኝ ይሄን ገንዘብ ምን ላድርገው ምናምን ሸተተ ብዬ አይደለም የምጥለው። ይሄ ገንዘብ እኮ በቃ እየሸተተ እዚህ ውስጥ በቃ ዝም ብዬ ልጣለው አይደለም፣ እንደዛ አይደለም። እግዚአብሔር ከሰጠኝ ላይ እኔ ለምሳሌ 1000 ብር ይዤ ከሆነ ኪሴ ውስጥ የሚያስፈልገኝ 500 ብር ከሆነ 500ውን ደግሞ ለሚያስፈልጋቸው አካፍላለሁ እንጂ ተርፎኝ እናንተ እንደምታስቡት የሆነ የገንዘብ ትርፍ የለውም። በነገራችን ላይ በዓለም ላይ ያለው ትልቁ አሁን ማን ነው? የቴስላ ባለቤት ነው አይደለ? እሱ ነው አሁን በዓለም ላይ አንደኛ። ትርፍ ብር አለ ብትሉት የለኝም ነው የሚላችሁ። የብር ትርፍ የለውም። ሁሉም ገንዘብን ስራ ላይ ስታውሉት ይውላል፣ ስራ ላይ ይሄዳል፣ ይሰራል። የገንዘብ ትርፍ የለውም። ግን ሰው ሲያካፍል ሙሉ ዳቦ ሲሰጥና ቆራርሶ ሲሰጥ ዋናው ከመስጠቱ ሙሉ ዳቦ የሚሰጥ አለ፣ ቆርሶ ደግሞ የሚሰጥ አለ። ዋናው ማካፈሉ